ሰላም ዩቱብ እንዴት ናችሁ? ዛሬም ባበደና ቀውጢ በሆነ ቪዲዮ ተመልሰን መተናል። ዛሬ እንግዲህ ሶሻል ሚዲያ ላይ ሲወራለት የነበረው በጣም ታዋቂው አዲስ ካርት ለኔድ ጀማው ተሰብስቧል። ጀማው ሰላም እንዴት ናችሁ? ቪዲዮ ላይክ በማድረግ ጀምሩ። ዛሬም ያበደ ቦታ አብረን የምንሄድ ይሆናል። ላይክ አድርጉ፣ ሰብስክራይብ ሼር አድርጉ። እና አሁን ወደ አዲስ ካርት ልንሄድ ነው። እንግዲህ ሶሻል ሚዲያ ላይ ብዙ ተወርሶለታል። እንደ ተወራለት ነው ወይንስ አይደለም የሚለውን እናያለን። ስለ ቦታው አንዳንድ ዲቴሎች ነገር እንነግራችኋለን። ምን ያስፈልጋል፣ እኛ ቤድን ጊዜ ምን አጋጠመን የሚለውን ሙሉ ከመጀመሪያው እስከ መጨረሻው እናሳያችኋለን። እስከ መጨረሻው እንድትከታተሉ እንጠይቃችኋለን። ስለዚህ አብራችሁን ሁኑ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ። አዲስ ካርት ደርሰናል። በጣም ጸዴ ነው ቦታው፣ በጣም የሚያምረው ከጠበቅነው በላይ ነው። እዛ ጋር ብዙ ጌሞች ናቸው ያሉት እና በጣም አሪፍ እንደሚሆን ተስፋ እናደርጋለን። በጣም በቃ we are excited፣ በጣም በቃ ለሞከር ጓጉተናል። አብራችሁን እንድትሆኑ እንጠይቃለን። አሁን ዋጋ ምናምን እንጠይቅ ነው። አብራችሁን ሁኑ። ስለዚህ አሁን እንግዲህ ልብሳችንን ለባብሰናል። ሁላችንም ፏ በልቅ ቧ ይለናል። እስኪ ሁሉንም ያቸውና ከአስር ሬት አድርጓቸው። ቀይ ለባሽ ሲሞር ልብሳችን ራሱ በጣም ነው የሚያምረው። እንደምታዩት በጣም ጓጉቻለሁ ለመወዳደር። ሁለት ሆነን ነው የምንወዳደረው። እንግዲህ ታዩናላችሁ። ይሄ የሌለ ጸዴ ነው፣ ያምራል። ቦታው ራሱ ጸዴ ነው። በቃ ይነዳል ነው ይነዳል። አሁን ልንወዳደር ነው። ሀሳባችን እንዴት ነው? ሁለት ሰው ሆነ ልንወዳደር ነው። የሚመቸው እንደዛ ነው። ስለዚህ እስኪ ማን እንደሚነዳ ቀድሞ እናያለን።
ያለውን ኤክስፒሪየንስ እናያለን። እንዴት ነው ምን ማድረግ አለባችሁ ምናምን የሚለውን አብራችሁን ሁኑ። እንግዲህ ይመቻችሁ ነው መላችሁ። በቃ እውነት በጣም እንደጠበቅነው ነው። ኦልሬዲ እንዳሰብነው በጣም አሪፍ ነው። ቦታው ላሳያችሁ።
በጣም ጸዴ ጊዜ ነበር ያሳለፉ። ያበደ ነው በቃ የምር ሰብሰብ ብላችሁ ምናምን አላ የት እንሂድ እያላችሁ ካለ እዚህ ነው በቃ ይሄ ጸዴ ምን የምመክራችሁ ቦታ እኛ የምንቀርናቸው ምን ተመቸ የመኪናውና ቦክሱ ያው ቦክሱ ስላሸነፉ ነው ደስ ያለኝ። እነሱ ያው ተሸንፏል። ሁለተኛ ስለወጣው እሺ ያው እዛ ጋር ያለው ልጅ አንደኛ ነው እና ቦክሱና መኪናው ጸዴ ነው። በጣም አሪፍ ነው። ደግሞ አላ ብዙ አይነት ጨዋታ አለ፣ ብዙ ነገር ትሞክሩበታላችሁ ነው። ሰብሰብ ብላችሁ አሪፍ ነው። ይመቻችሁ እና በጣም ነበር የወደድነው። በጣም በቃ አሪፍ ታይም ነበር ያሳለፍነውና እኔም እንደሱ የመኪናው በጣም ተመችቶኛል። ቦክሱ ፌር አይደለም ነው ቦክሱ ልክ አይደለም። ዛሬ ቀጣይ በደንብ እንትን እንላችኋለን። ግን የነበረው ጊዜ በጣም ያሳለፍነው ጊዜ በጣም አሪፍ ነው። መኪናው በጣም ተመችቶናል። ቫይቡ ምናምን በጣም በቃ ጸድ እሑድ ቀን መተን ነው እንግዲህ እንደዚህ ብዙ እንትን አይደለም፣ ክራውድድ አይደለም እና በጣም አሪፍ ነው። እኔ ተመችቶኛል። እናንተም መታችሁ ሞክሩት እና አስተያየታችሁን ስጡ። በጣም ያበደ ቦታ ነበር። በቃ እንወጣም አልቻልንም ማለት ነው። በቃ በጣም ያበደ ቦታ ነው። ደስ ይላል። እንደገሙና ደስ ይላል። እንደግማለን። አንድ ቀን መተን መድገማችን ማይቀር ነው። በጣም ከዚህ በኋላ ቤተኛ ነው የምንሆነው ማለት ነው። አስብኩት በጣም ጸዴ ነው። እያጋነንን አይደል? መጣችሁ ስንት ሰጠው ሬት? እኔ 9.5 ሰጠው። 9 ሰጥቻለሁ። ከ10 8 ይሻላል። አይ 8 ይሻላል። 8 ሰጥተዋል። ምኑ ተንጂ? አረ የመኪናው ፏን የመኪናው ሌላ ቀን ደግሞ ልብሱ ግን ልብሱ አዛው ያው መስተካከል ያለበት ልብሱ ነው። ልብሱ ብዙ ዚፕ ምናምን ናቸው ተበላሽተዋል። ኖርማል ነገር ነው ግን እኛ ሶሻል ሚዲያው ላይ አይተን እንደመጣ ነው እንደዛ አይደለም። በቃ ልብሱ ዚፖቹ አይሰሩም እና ይሄ በእንትኑ ነው እሱም አይዝም በስተክል እና እሱ ቢስተካከል ከ10 ይሰጠዋል። ግን መታችሁ ብሞክሩ በጣም አሪፍ ነው። ለአራት እንግዲህ ተጫውተን ያወጣ ነው 3600 ብር ማለት ነው። የሬሲንጉ አለ፣ ጎካርቱ፣ የመኪናው ባስኬት ተጫውተናል፣ ቦክስ ተጫውተናል። ሶ በጣም ለአራት ሰው በጣም አሪፍ ፕራይስ ነው እና እናንተም መታችሁ ሞክሩት እንዳቀሩ እውነት ይጸጽታችኋል በኋላ እና አሪፍ ጊዜ ያሳለፍነው። አሁን ምሳ ልንበላ ነው እንግዲህ አብራችሁ አሁን እንግዲህ ምግባችንን በልተን ተጫውተን ጨርሰናል። በጣም የሚገርም ጊዜ ነበር ያሳለፍነው። በጣም አሪፍ ጊዜ ነበረ። ምሳችንን በልተናል፣ ጠጥተናል እና እንዴት ነበር? ያችንም በልቻለሁ፣ ይችንም በልቻለሁ። ያበደ ጊዜ ነበረ ያሳለፍነው። ጽድት ያለ ጊዜ ነው። ሰያ በቦክስ እና በመጋጨት ሪከርዱን የሰበረው እሱ ነው። ሽልማት አንተ ምን ሆነ ነው? በመጋጨት ሰብራል። ተጋጭታል። እሱ ለካ ሲጀመር ማለት ነው። በቦክስ የማያምን ሰው ነው በቃ እንትን መባል ያለበት እና መኪና መንዳት እኔ በልጫቸዋለሁኝ ብቻ እና በጣም አሪፍ ጊዜ ነበር። ያበደ ጊዜ ነው። በቃ ጽድት ያለ ጊዜ አሳልፈናል እና እንግዲህ እስካሁን ያሳለፍነው ይህን ይመስላል። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ።